እሱ 30 ይሆናል እና ልጅ ሆነ የመሰለኝ እና ልጅ ሆነ ስለ ኧረ አይደለም ባለቤቴ ጋይስ ዛሬ ያጋጠመኝ ነገር ልንገራችሁና የምሬን ነው። እና ለስራ ጉዳይ ከሆነ ከጓደኛዬ ጋር የሆነ ቦታ ሄድኩኝ ከስተመር ጋር ማለት ነው። እና ሄጄ እየተጫወትን ምናምን እያወራን ከከስተመር ጋር ድንገት አግብተሃል እንዴ ምናምን ብላ ትጠይቀኛለች። ኧረ እኔ አግብቼ ምናምን 5 ልጆች ወልጃለሁ አልኳት። የቀልድ 5 ልጆች ምናምን አዎ ምናምን ነገር እንዴት አይ 5 እንኳን አታደርስም ምናምን ትላለች። እና ከጎኗ የተቀመጠ አንድ ሰው አለና አሬ ሽማግሌ ነው 5 6 አይኖረውም ይላታል። የቀልድ ማለት ነው። ከዛ በኋላ አይ በመጀመሪያ እኮ አግብተሃል በፊት ምንድነው ልጅ አለ ከማለትሽ በፊት ስንት ልጆች ምንድነው አግብተሃል ማለቱ ይቀድማል ምናምን አልኳት። ከዛ በኋላ ኦኬ አግብተሃል አላገባውም ምናምን ነገር አልኳት። እና ከዛ በኋላ ከጎኑ ያለው ጋር እያወራ ምናምን ግን እሱ ያንቺ ልጅ ነው እንዴ አልኳት። ማለቴ ሁለቱ ቢያንስ ማለት ነው እድሜያቸው እሷ 50 ከሆናት አለች። ከዛ በኋላ እንዴት እንደደነገጥኩ ማለት ነው። ከዛን በኋላ ምን ቢሆን ጥሩ ነው በቃ እንትን አልኩ። ይሄው በቃ እሱን አግብቼ ቁጭ ብሎ ነው የሚበላው አለች። እኔ ሰርቼ እመጣለሁ ከጉርሙ ጋር እየተጋጨው ኮንትሮባንድ እየሰራው ምን እያልኩኝ ሰርቼ እመጣለሁ ቁጭ ብሎ እንትን ይላል አለችኝ። እና ማለቴ እንደዚህ አይነት ነገር አጋጥሟችሁ ያውቃል? ማለት እኔ አላውቅም። ኦልሬዲ አዲስ ሰው ሆነክ እነዛን ሰዎች ስታየው ባልና ሚስት ብለው ማንም ሰው አይገምትም። የእድሜ ጋፕ ስላለ ማለት ነው። ልጅሽ ነው ያልኳት ዳይሬክት ማለት ነው። ያ ማለት አስበው እሷም ተረዳችኝ ምንም አላለችኝም። በዛሬ በድጋሚ ሲሄድ ሁለተኛ እንደዛ ከማለት በፊት ምን ይሆናል ብለህ ብትጠይቅ ይሻላል አለችኝ። እና ይሄ ነገር አጋጠመኝ። አንዳንዴ እንደዚህ አይነት ነገሮች ሀፕን ሲያደርጉ ያስደነግጣሉም ያስተምራሉም። እና ኢማጂን እንግዲያስ ጀለስ ጥሩ ነገር ላይ ነው ኢንቨስት ያደረገ ወጣትነቱ ለማለት እቸገራለሁ። እንደዚህ አጋጠመኝ ይላለሁ።